መጽሐፍ አንድ ይመልስ አድርጎ በለው እስኪ ቁርአኑን ይመልስልኝ እስከ ደሊል እስከ በአማርኛ አሉ። እሺ ይሄንኛውን እንትን መጽሐፈ ቅዱስ የኛን አለ ቁርአን ተፍሲር ይሄንኛውን የቁርአን ተፍሲር እንድታመጣልኝ ነው የምፈልገው። በዚህ መጽሐፍ አላምንህም። ያንኛውን ቁርአን እንድታመጣልኝ ነው የምፈልገው። ያንኛውን መጽሐፍ የኛ የራሳችን የምናውቀው አረንጓዴውን ይሄ ጥቁሩ አላውቅም፣ አይቼውም አላውቅም፣ እንትን ብየውም አላውቅም። ያንኛውን አንጣልኝ። የሐሰት መጽሐፍ ይዘህ ልትከራከር አትሞክር። መልካም የኛውን የቁርአን ክፍል አረንጓዴውን የኛውን የቁርአን ክፍል አትቀበለው ማለት ነው። ኦኬ ለምን አትቀበለው? ቁርአን ነው ለምን አልቀበለውም? ግን ይሄ ሐሰት ነው። ሙስሊሞችን ለማንቋሸሽ የተሰራ ብዙ መጽሐፍ ያለ ነው እናውቃለን። ያንኛውን ስለዚህ ኦኬ ይሄንኛው የቁርአን ክፍል አካውንትን እያየሁት ነው። አካውንትን እንዳየሁት ከሆነ አይ ዶንት ኖ አላይን ያለው ብለህ ነው የምታምነው? እስኪ አሳየኝ መጀመሪያ። አላይን ያለው ብለህ ነው የምታምነው? አሳየኝ፣ መጽሐፉን አሳየኝ መጀመሪያ። እንዳምን መጽሐፉን አሳየኝ፣ ከዛ መመለስልሃለሁ። መጽሐፋችን አምጣ መጀመሪያ። ሽፋኑን አሳየኝ። ልክ እንደ ሽፋን ጻፈ። እሱን አላልኩም። እኔ እሱን አላልኩም። ሙዲ መሐመድ ጀማል መሐመድ ጀማል ፋይል። ስለዚህ የቁርአን ክፍል አሁን ያነበብነው ስህተት ነው አይደለ? ስህተት ነው። እችን ቃል ይዘህ ሌላ ታሪክ እንዳገባ እኔ አካውንትን ስላየሁት ነው። እኔ ተስማምቶኛል። ይሄንኛውን የቁርአን ክፍል የቁርአኑን ክፍል ትቀበለዋለህ? አትቀበለው? እቀበላለሁ። ቁርአን አይደለም እንዲቀበላለሁ እኔ እያልኩ ያለሁ። ትቀበላለህ? ፕሊዝ ተረጋጋ። ቆይ ተረጋጋ። ከተቀበልክ ምንድን ነው ሙግትህ? ካለ አርጉመንት ምንድን ነው? መርሐባ። እሺ እኔ እያልኩ ያለሁት አይቼውም ሰምቼውም የማላውቀው ቃል ነው እየተናገርክ ያለሁ። እሱ መጽሐፍ ደግሞ ያዘውን አይቼውም አላውቅም ከዚህ በፊት የቁርአን ተፍሲር ያንኛውም የቁርአን ተፍሲር አለው። አረንጓዴውን መጽሐፍ አንጣልኝ። የለው አረንጓዴው አሁን የራሳችንን አትበል። በመጀመሪያ ደረጃ ቆይ አዳም ፕሊስ ፓኒክ አታድርግ። እንዳየው ከሆነ ዋብያ ነው አንተ። ያኛው አረንጓዴው የዋብያዎች ቁርአን አይደለም። ይሄንኛው የራስን ቁርአን የካድከው። ይሄ ዋብያዎች እኔ ራሴን ቁርአን ያኛው ያባሮች ሌላ ነገር አታወራ። ፕሊስ ፓኒክ አታድርጋ። ያኛው የአባሾቹ ቁርአን ነው፣ ይሄኛው የዋብያዎቹ ነው። ኤኒዌይስ ያኛውንም ክፈትለት፣ የትም ስለማያመልጥ ክፈት። ያንን ይሄንኛውን የፈለገው ይሄንኛው የሙሐመድ አቢብ ሳኒ ቁርአን ሳዲቅ ሳኒ ቁርአን የአባሾች ነው፣ የዋብያዎቹ አይደለም። ይሄ በደንብ አስተውሉ። ይሄ ወንድማችን ግን የራሱን ቁርአን እሱ የሚከተለውን አቂዳ የተሳሳተ ነው አለ። የትኛው ይሻለኛል አለ? የሀባሾቹ ይሻለኛል፣ የራሳችን ግን ስህተት አለበት አለን። ኧረ ሙስሊምን ቴንክ ዩ። እኛ የምንለው ሳታውቁ ስትመጡ፣ እኛን አኪዝ ለማድረግ ስትመጡ የራስህን መጽሐፍ ክደህ ሌላኛው ጋር ልትለጠፍ ትችላለህ። ሰይድ መሐመድ ሳዲቅ እና መሐመድ እንትና የእኛ ሼኩ በህይወት ያሉ ናቸው። አሁንም ፈትዋ ይሰጣሉ። የመሐመድ ዜኒ ቁርአን ማለት ነው። መሐመድ ዜኒ ቁርአን አፍሪካ ቲቪ ላይ አሁንም ፈትዋ የሚሰጡ አሉ የሚባሉ የእነኚህ ተማሪ ናቸው። ግን በአቂዳ ላይ በመጽሐፍት ላይ እንደተለያዩ አሁን ተናግረዋል። በአቂዳ በአላህ ባህሪያትና ሲፋቶቹ ላይ የመሐመድ ሳዲቅ ሳኒን አልቀበልም ብለዋል እሳቸው። ስለዚህ አሁን የትኛውን ቁርአን ክፍል ነው የምትቀበለው? ሙዴ መሐመድ ጀማል ነው በለኝ አልከኝ። ቀጥል። የትኛው ቁርአን ነው የምትቀበለው? ከሁለቱ ፊት ለፊት አድርገው ሁለቱንም ቁርአን አሳየው። እዚህ ጋር በጣም ይቅርታና እንዳየው እንደሆን አንተ የሆነች ቃልን ነው የምትይዘው። ገባክ? እኔ አልኩት እኔ ደስ ይለኛል መጽሐፍቶቻችሁን ስክዱ እኮ እንደ ጮቤ እንደመረጥ ነው። አንተ ያችን ቃል ብቻ ይዘህ አዎ መጽሐፋቸውን ክዳችሁ ምናምናችሁን በል። ይሄ ስራህ ነው ማጣመም። ግን ያ ዋና እኔ እያልኩህ ያለሁት መሐመድ ጀማል ሰምቻለሁ። የራስን መጽሐፍ አልቀበልም አልክ። የራስን ትተህ ደግሞ የሀባሾቹን ስጠኝ አልክ። ይሄንኛ የሀባሾቹ መጽሐፍ ነው። አዳምጥ።
አዳም ይሄኛው የአባሾቹ ነው፣ ያኛው የዋብዮቹ ነው። የዋብዮቹን አልፈልግም፣ የአባሾቹ የእኛን ትክክለኛውን አንተ አልክ። ይሄንኛው ከወዲህ በኩል ያለው የአባሾቹ ነው። አባሽ ነህ አንተ? አህባሽ ሙስሊም ነኝ እኔ። አህባሽም ምንም ኦኬ። አላህ መውጁዱን ቢላ መካበላ ነው የምታምነው አይደለም። አላሁ ፈውቀል አርሽ። ታዲያ እንደዛ ከሆነ ይሄንኛው ቁርአን ደግሞ አላህ መውጁዱን ቢላን መካሚሉ የነሱ ነው። ቪዲዮአቸውን እናስደምጣለን። የእሳቸውን የዛኛውን ቁርአን ስለማልቀበል ሰለፎችን ስለምከተል እንደዚህ ፈስሬዋለሁ ብለው የተናገሩበት ቪዲዮም እናስደምጣለን። ስለዚህ ራስህን መጽሐፍ አልቀበልም ብለህ የዛኛውን ነው የምቀበለው አለ። ምን እናድርግህኛ? እሺ ሰማኝ። እኔ ያልኩበት መንገድ ሙስሊምን ለማንቋሸሽ የተሰሩ በጣም ብዙ መጽሐፎች አሉ። አንተም የምታቀርበው ስለዚህ የትኛው መጽሐፍ ነው ትክክለኛው? የትኛው ትክክል ነው? የመጨረሻ ድል ይሄንኛውን ነው። ይሄንኛውን አረንጓዴው ነው። ቅድም ያመጣሃትን ደሊል እፈልጋታለሁ። ቅድም ያመጣሃትን ምንድን ነው? የቀደም ያመጣው በመሐመድ ላይ ጂኒዎች አብረን እንስገድ አሉት፣ ተረባረቡበት ያልከውን ደሊል እፈልገዋለሁ። ከዛ መልስልሃለሁ። አይኔ እያየ ክፈትልኝ መጽሐፉን። አይነን ታዲያ አንተ ካልገለጥክ እንዴት እንክፈትልህ? አይነን ጨፍነህ ከሆነ መጽሐፉን እያሳየኝ አልደነቁልህ ነገር ወንድማችን ጤናም የለው እንዴ? እሱን ተው፣ እያየሁህ ነው። ምን ይላል? አንብበው። እሺ ከራስ አንብብ ብዬ ነው የማነበው። አንተ ማንበብ አችልም? እነሆ ያላ መልእክተኛ፣ እነሆ ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ፕሊስ ድንቁርናቸው በዚህ መጠን ነው። ቁርአንህን ክፈት። አንተ ቁርአን የለም እንዴ? ትክክል ካልሆነ ስር ቁርአን የለም። ከስር ያላችሁ 2700 ሰዎች፣ በዩቱብም ያላችሁ በርካታ ሰዎች ያችን የአላህን ስም ሲጠራ አጋንንት ላዩ ላይ ሊከመሩ ቀረቡበት ወይንም ደግሞ ድርብርብ ሆኑበት የሚለውን ጨነቃቸው። እንዴት ነው ነብያችን ላይ አጋንንት የሚከመረው የሚለው ፓኒክ እያደረጉ ነው። በቃ ጨንቋቸው ማለት ነው። ይሄ ካሊድ ይሄ ከፈለግ የትኛውም ሙፈሲር ጠልዛለሁ። እኔ ካልኩት ተቃራኒ ካመጣችሁ ቀጣለሁ። ኢብን ከሲር በል ሌሎች የፈለካቸው ሙፈሲሮች ጥቀስና ይሄንኛው ክፍል ስህተት ነው ካልከኝ እናያለን ማለት ነው። እናያለን። ነገር ግን አሁን የተከፈተልህ ላይ መሐመድ ያላህን ስም ሲጠራ አጋንንቶች ድርብርብ ሆነው ቀረቡት ይላል አይልም? አሳየኝና ልመንልህ እያልኩ አሳየው። ቃል አሳየው። አይኑን ከፍቶ እያየ አይደለም የሰውዬ ጤናም የለው። እነሆ ያላ መልክ አስምርለት፣ ጻፍበት፣ ቃል ጻፍበት በደንብ እንዲያየው በፓርከር አድርግለት እያየው ስላልሆነ አጋንንቶች ተቀመሩ በሚለውን አሳየው። መጡ በሚለው ዩቱብ ላይ ያላችሁ እንግዲህ ከእንደዚህ አይነት መንፈስ ጋር ነው የምንታገለው። የመረዳትም የማወቅም የማገናዘብም ችሎታ የሌላቸው። ምክንያቱም አጋንንት ሰዎችን ምን ያህል ሊጫወት እንደሚችል በሰዎች ላይ ከዚህ መረዳት ትችላላችሁ። ነቢያቸው አላህን በሚጠራ ሰዓት ላይ አጋንንቶች ላዩ ላይ ሊከመሩ ድርብርብ ሆነው ይቃረቡት ነበረ። እነኚህ ሰዎችም መረዳትና ማስተዋል የማይችሉት ነቢያቸውን ስለሚከተሉ ነው። እነሆም ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ምኖች በቀይ አድርገው ጋኔኖች የሚለውን በእርሱ ላይ ድርብርቦች ሊሆኑ ቀረቡ። በቀይ አድርግ እናሳየው። በደንብ እንድትመለከቱ ከስር ያላችሁም በደንብ እንድታስተውሉ አይምሯችሁን እንድከፍቱ እንፈልጋለን። ሁለቱም ቁርአናችሁ ተከፍቷል። የፈለጋችሁትን ተፍሲር ደግሞ ከፍቻውን ላሳያችሁ እችላለሁ። በዚህ ጉዳይ ላይ ሰው ምን አታምንም፣ አንተ አታምንም፣ አናምንም ያሉትን ከእነሱ ጋር ተደረብና አታምንም። አጋንንቶች ድርብርብ ሆነው ወደ መሐመድ አልመጡም። አታምንም። አልቀበልም። ይህን ቁርአን አንቀበልም በል ካሊድ። እንደነሱ እንደዛ ነው ፈልገው። ምክንያቱም በካዳችሁ ቁጥር ያስተምሩት። አንተ የምታምንም ከሆነ ሚዩት አድርግ። በቃ ጣልቃ ትግባ። እነሱ አናምንም ብለዋል። ተማር። በቃ እነሱ አያምኑም፣ መፍታቸው ነው። አንተ ታምናለህ፣ መፍትህ ነው። በቃ ራስን ቻል። ጣልቃ ትግባ ካሊድ። ወደ ማንበቡ አገባልኝም። ሌላውን መለፍለፍ ትተህ ሳነብ አልሰማህም? መች ጨረስኩ? አልጨረስክም እኮ ወሬህን እኮ ነው በመሀል ያቋረጥከው። አንብብልኝ፣ ከዛ ልመልስልህ። አንብብልኝ፣ ልመልስልህ። ናና ቃል አሳየውና አንብብ። እዩ፣ በደንብ አስተውሉ። አጋንንት ይህን ወንድማችን ምን ያህል እየተጫወተበት እንደሆነ። መሐመድ ላይ አጋንንት የተከመረው እዚህ ወንድማችን ላይ ደግሞ ተሰፍሮበታል ማለት ነው።
አልሐምዱሊላህ መጀመሪያ አንብባክ ከመዝበን ላይኛውን ተስቢር አንብበህ ችግር የለውም። አንብልኝና ልመልስልህ ወንድሜ። እፎይ እና ፊት ለፊት አድርግለት። ማንበብ አይችልም ልጁ። አልችልም። እና ፊት ለፊት አድርግለት። እሺ መርሐባ። ምናልባት በድምጽ እናሰማውና እሱ ይተርጉምልን። ኖ አረብኛ ካልቻለ እና ፊት ለፊት አድርገው። ፊት ለፊት አድርገው። ለምን መሰለህ የምንፈልገው ቃል ለምን እንደምንፈልግ ታውቃለህ? ከስር ያሉ ብዙ ሙስሊም እህት ወንድሞቻችን ጨጓራቸው ርር እያለ እንደዚህ አይነት ድንቁርና እምነት ውስጥ ነን እንዲ ያለ ነው። ይሄ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል። እንዲህ ነው የሚመልሱት ብለው ከእስልምና እንዲወጡ እንጠቀምበታለን። ዩቱብ ላይ ያላቸው እነኚህ እዚህ ጋር የምታያቸው ሼኮች ኡስታዞች ሊሆኑ ይችላሉ። መልሳቸው እንዲህ ነው። ስለ ሃይማኖታቸው እንደዚህ ነው የሚመልሱት። ደጋግመን እያነበብን ፊት ለፊት እያሳየናቸው አይናቸው ታውሯል፣ ጆሯቸው ተደፍኗል፣ አይምሯቸው ተይዟል። ምክንያቱም መሐመድ ላይ ልክ ያለህን ስም ሲጠራ አጋንንቶች ድርብርብ ሆነው የሚቀርቡት እነኚህ ላይ ሰፍረዋል። ምክንያቱም መሐመድ ምን ብሏል? እኔን የሚያዘኝ ሴጣን አለ፣ ወደ መልካም ነው የሚያዘኝ እኔ ሰልሞልኝ አለ። እናንተ ላይ ያለው ሴጣን ግን ስላልሰለመላችሁ በራሳችሁ ሎጂክ መሰረት ምን ያህል ወደ ጠማማነት እየመራቸው እንደሆነ ማስተዋል እንደከለከላቸው ከነኚህ መረዳት ትችላላችሁ። ጸሎት አደርግላችኋለሁ። እኔ ፍራንክሊ ስፒኪንግ አልጠላችሁም፣ የዘላለም ሕይወት እንድታገኙ እፈልጋለሁ። አጋንንት እንዲጫወትባችሁም አልፈልግም። ፊት ለፊት አድርገው ከስር ያላችሁ በደንብ አስተውሉ፣ አንብቡት። ፊት ለፊት ተከፍቶ አሁን ላንብብለት፣ አሁንም አይመልስም። ላንብልህ፣ አንብብ፣ ላንብ፣ ራቅ አድርገው። እነሆም የአላህ ባሪያ ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ራቅ አድርግልኝ፣ ያየሁት አይደለም። አላህን የሚጠራው ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ማለትም ማን የቀረበው? ማን የቀረበው? ምን ሊሆኑ? ምን ሊሆኑ? ያነበብኩት አይደለም እንዴ? ይሰማል አይደለም እንዴ? አትግባ። እሱ ስለማያምን ነው። አንተ ታምናለህ። ከሱ ጋር አትገናኙም። አንተ ቅድም አጋንንቶች ወደ መሐመድ ድርብርብ ሆነው አይመጡም ብለህ እየሞገትከን ነበረ። እኔ ነው? አይ ጫላን ነው እያነበብኩት ነው እኮ አይደል? አልጨረስኩም። ምን ያንብብ? አጋንንቶች ምን ሰምተው ነው መሐመድ ላይ ድርብርብ ሊሆኑ የመጡት? ያ አላህ ነው። የአላህን ቃል ስለተናገረ የአላህን ቃል ሲናገር የሚመጡት የአላህን ቃል ሲሰሙ፣ ስለዚህ ያላህ ቃል ሴጣንን የሚስብ አጋንንት የሚማርክ ነው ማለት ነው። የለም ምንም የለም። ስራው ምንድን ነው እያልኩ ነው። መጀመሪያ አጋንንት ስራ። ቆይ ሰማኝ ቆይ ለምን በመሃል ቁርአኑ የአላህ ቃል ሴጣን አጋንንት ማባረሪያ ነው ወይንስ አጋንንት መሳቢያ ነው? አጋንንት ማባረሪያ ነው። ሙሐመድ ላይ ታዲያ ለምንድን ነው ሲጠሩ የአላህን ስም ሲጠራ ድርብርብ ሆነው ወደሱ የቀረቡት? አጋንንቶች ማባረሪያ ከሆነ ባይዘዌ እዚህ ጋር አጋንንቶች በጣም 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 የሚጠሉት ሰው ቢኖር ነብዩ ሰለላሁ ዐለይሂ ወሰለም ነበር። ምክንያቱም መንገዳቸው ላይ ውሸት። ምክንያቱም በጣም የሚጠሉት ቢሆን ኖሮ ላይ ወደ ድርብርብ ቢሆኑ ለምን ይመጣሉ? ሊያሳስቷቸው። ሙሐመድ ሲጀመር ቆይ ሊያሳስቱት አይደለም፣ አይጠሉት። ሳይ ሙስሊም 450 ላይ ይጋብዙታል እኮ ሙሐመድን። ግብዣቸውን ተቀብሎ እኮ አብሯቸው ያድራል። እኔ አጋንንት ስለሚጠሉኝ አይጋብዙኝም፣ ቢጋብዙኝም ደግሞ አልሄድም። ሙሐመድ እኮ ፍቅር ስላለው ነው ከአጋንንት ጋር ግብዣ የተቀበለው። ሳይ አልቡካሪ ሳይ ሙስሊም 450 ክፈተው። ምንድን ነው ይጠሉታል የምትለው? ላዩ ላይ ድርብርብ ሆነው ሊከመሩ የሚቀርቡት አጋንንቶች ያዙታል። ማዘዝ ብቻ ሳይሆን እንግድነት ይጋብዙታል። ስለሚወዱት ነው እንጂ ስለሚጠሉት ነው እንዴ የጋበዙት? ያው ተከፍቶላል። ምን ይላል? ሊረበረቡ ቀረቡ እንጂ አለው። ሰማኝ፣ ሊረበረቡበት ቀረቡ እንጂ አለው። ተረባረቡበት አላለህም። እዚህ ጋር ስመልስ እኮ ሊከመሩበት ማለት ነው። እነኚህ ደግሞ ጋብዘውት እዘውት ይሄዳሉ። ዝቅ አድርግልኝ ላሳየ፣ እንደሚጋብዙት ላሳየ። ኦኬ ዝቅ አድርገው። ሜይ ቢ ኮንሰፕቱን አላውቀውም። ኦኬ እንትን አድርገው፣ ዝቅ አድርገው። ኦኬ አላቅማን ጠየቅኩት ስለ ኢብን መስዑድ was present with the messenger of Allah on the night of Jinn, night which the prophet made. በአማርኛ ገልበጥ። ይሄ ሁሉ ገና ወደ አማርኛ ልቀይር ነው።
ካዳኒ በማውቀው ነው እየጠየኩ ያለሁት። እሺ ግማሹን ቀይርለት በቃ። ዊ ስፔንድ ከሚለው ጀምሮ ዊ ስፔንድ ዘ ወርስት ናይት ዊች ፒፕል ኩድ ኤቨር ስፔንድ ከሚለው ጀምሮ ከሱ ጀምረ ቀይረው። ኮፒ አድርገውና እንትን ብለው። አስቸጋሪ ናችሁ እናንተ ሰዎች። ዩቱብ ላይ ያላችሁ ሰላም በሉንስ። እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው? ሁሉ ተማም ነው? እስቲ ዩቱብ ላይ ያላችሁ እጅ ወደ ላይ ሰላም በሉንስ። ያንዴ ሰላም ብያለሁ። ሰላም ብያለሁ። ሁላችሁ ነው። መለፍለፉን ትተህ ብታነብልኝ አይሻልም? ቀጥል አንብብ። እሺ አረ ይሄንን የምታሳየኝ ጋብዙት የሚለውን ለማሳየት ነው። ቀጥል። አይጋብዙትም ብለህና ነበር። ቀጥል። ሰዎች ሊያሳልፉት ከሚችሉት ሁሉ የከፋውን ሌሊት አሳለፍን። ቅዱስ ነብዩ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የጂኖች ስም አንድ ጋባዥ ወደ እኔ መጣና እኔ ከእርሱ ጋር ሄድንና ቁርአንን ተቀበለ። ተራኪው እንዲህ አለ፣ ከዚያም ከእኛ ጋር ሄደና ከማን ጋር ሄደው የሚለው እንግዲህ ነቢያችን ጋር ነው የሚለው። የተሳሳተም ታቅርብ እውነትንም ታቅርብ አላቅልህም። የፉንፉን ከማን ጋር ሄደው ነቢያችን ጋር ነው ሄደ የሚለው ጂኒዎች። ከዚያም ከእኛ ጂኒዎች ጋር ሄደ አይደለ? የፉንፋም ድካቸውን አሳየን። ጂኒዎቹ ስለ ሲሳያቸው ጠየቁት። እርሱም የአላህ ስም የሚያነብበትን አጥንት ሁሉ ሲያሳያቸው ነው። በእጅህ ውስጥ ምንድነው? ማዘር ቋንቋ ምንድነው? እሱ አማርኛህን ራሱ ዳዲ ያስኬድከው። ከምንኛን ያመጣ ዳዲ ያስኬድከው አማርኛ አነባበውን ሁሉን ራሱ ምንኛ ነው ማለት ይሄ ጋብዟቸው ምናምን የሚል እንትን እኔ በራሴ አይቼም እንትን ብዬም አላውቅም። ጋብዟቸው ምናምን አይታ አታውቅም ማለት ነው። ማን ጋበዘኝ ይላል። ስህተት የሆነ መጽሐፍ ነው እያመጣህልኝ ያለኸው። ጎበዝ፣ ይሄ አዲስ የለም በለን። ይሄ ቅጥፈት ነው በለን። ቅጥፈት ነው በለን። የለም አላልኩም። ታዲያ የለም ካላልክም ምንድን ነው የምትረው? ስህተት ነው ያመጣ የምትለንስ እውነቱ አትመጣና የሆነ ፓርት ላይ ዛሬ ለው ሰምተህ ማታውቀውን ገና ብዙ እናሰማሃለን። አይደለም ብዙ ነገር ትክዳለህ። ቁርአኑን ብቻ ሳይሆን አዲሱን ብቻ ሳይሆን ሳይ ሙስሊምን ካደ ቁርአኑን ካደ ጥሎ ልቅ አለ። አሁን በሲስተም ረረ ብሎ ቁርአኑን ካደ። ምክንያቱም ሰምቼ አላውቅም። እንዴት ነው ነብዬ ላይ አጋንንት የሚከመረው? እንዴት ነው አጋንንት ነብዬ የሚጋብዙት? ሰምቼ አላውቅም። ፋይል አንድ ተራ ሰላም ነው። ቆይ አንድ የሚታርግ ሰምተህ አለማወቅህ የኛ ችግር አይደለም። ቁርአንና ለመቀበል የራስ ችግር ነው። ፕሊስ ቁርአንና ለመቀበልህ የራስ ችግር ነው። ሐዲሱን አለመቀበልህ የራስ ችግር ነው። አለማወቅ የራስ ችግር ነው። እኛ የሚመለከት ጉዳይ አይደለም ማለት ነው። እኛን አይመለከትም። አብዲ እንኳን ደህና መጣህ። አብዲ ማን? በነገራችን ላይ አሁን የተነበበው ሐዲስ መስጊዱ ሆነዋል። አሁን የጂኖች መስጊድ ሳውዲ ውስጥ አለ። እስልምናው ምንም ለማያውቅ ነው እንጂ ሄደው ይሰግዱበታል። መሐመድ ሄዶ ያናገራቸው ጂኖቹን ይዘውት ያምሹበት ቦታ አሁንም መስጊድ ተገንብቶ ይሰገድበታል።